ዓለምን የሚገዛው ኃይል መነሻው የት እንደሆነ ያውቃሉ? ብዙዎች ሮም ወይም ለንደን ይላሉ። ግን እውነቱ ከ4000 ዓመታት በፊት በኤፍራጥስ ወንዝ ዳርቻ ተቀብሯል። ባቢሎን አልወደቀችም፣ ሲስተሟን ቀይራ ዛሬም በየቤታችን አለች። የታሪክ ተመራማሪዎች ከተማዋ ጠፋች ይሉናል፣ ነገር ግን የባቢሎን የሂሳብ ቀመር ዛሬም ሰዓታችንን እየቆጠረ ነው። የባቢሎን ወለድ ዛሬም ኪሳችንን እያራቆተ ነው። የባቢሎን ኮከብ ቆጠራ ዛሬም ውሳኔያችንን እየመራ ነው። ስልካችን፣ ገንዘባችን፣ አስተሳሰባችን በባቢሎን ድግምት ስር ከሆነ ሰነባብቷል። ባቢሎን ለምን የዝሙትና የግርግር እናት ተባለች? እስከ መጨረሻው ይከታተሉኝ። የተደበቁትን ሚስጥራትና ዲጂታል ባቢሎንን ዲኮድ እናደርጋለን። ውስብስቡ ቴክኖሎጂ ማለት የሰው ልጅ የሚያጋጥሙትን ችግሮች ለመፍታት፣ ስራን ለማቃለል ወይም ግብ ላይ ለመድረስ የሚጠቀሙባቸው መሳሪያዎች፣ ዕውቀቶችና ስልቶች ስብስብ ማለት ነው። ነገር ግን ጠቢባን እንደሚሉን የባቢሎን ግንብ ተራ የጡብ ክምር ወይም ቴክኖሎጂ አይደለም። ያ ግንብ ወደ ሰማይ ስፔስ መሻገሪያ ወይም ስታርጌት ወይም የኮስሚክ ኃይል ማዕከል ኮስሚክ ኢነርጂ ሀብ ነበር። ሰዎች ከአማልክት ጋር ለመገናኘት የሰሩት ከፍተኛ ፍሪኩዌንሲ ቴክኖሎጂ ይህንን እውን ለማድረግ በነበረው ጥረትም የሰው ልጅ ንቃተ ህሊና ወይም ኮሌክቲቭ ፍሪኩዌንሲ ተበታተነ። የቋንቋዎች መደበላለቅ የዛ ፍሪኩዌንሲ ጃሚንግ ውጤት ነው ይሉናል ጠቢባኖቹ። ዛሬም ይህ የጥንት ኦፕሬሽን ቀጥሏል። የሞባይል ማማዎች፣ የሳተላይት ሞገዶች እና ሶሻል ሚዲያ ጫጫታ እነሱ የሰው ልጅ አእምሮ ከእውነት ጋር እንዳይገናኝ ፍሪኩዌንሲያችንን እየረበሹት ነው። ይህ የቋንቋ መከፋፈል አይደለም፣ ይህ የንቃተ ህሊና መከፋፈል ነው። የሰው ልጅን ወደ አንድ የጋራ እውነት እንዳይመጣ የሚያደርግ ዲጂታል ባቢሎን። ዘመኒ ማጂክ ወይም የገንዘብ ድግምትና የዲጂታል ሰንሰለት። ባቢሎን ሰውን በሰንሰለት አታስርም። ባቢሎን የምታስረው በአእምሮና በኪስ ነው። ወይም ዘ ባቢሎኒያል መኒ ማጂክ ይሉታል። ይህ ነው የዓለም ትልቁ ድግምት። የባቢሎን ካህናት ያልነበረን ገንዘብ በሸክላ ጽላት ላይ በመጻፍ ዕዳ የመፍጠርን ጥበብ አወቁ። ዛሬም ዓለምን የሚገዙት የባቢሎን የባንክ ባለቤቶች ካልሆነ ነገር ገንዘብን እየፈጠሩ አንተን በወለድ ሰንሰለት አስረውሃል። ለምንድነው ለፍተህ የማትጠግበው? ለምንድነው ዓለም በሙሉ በዕዳ የምትታመሰው? ምክንያቱም ሲስተሙ የተሰራው እንድታሸንፍ ሳይሆን እንድትገዛ ነው። ሰንሰለቱ በዲጂታል ቁልፍ ተተክቷል። እስር ቤቱ ግን ያው የጥንቱ ባቢሎን ነው። እውነቱ ግን ይህ ነው። ስልክህ ላይ የምታየው የባንክ ሂሳብ ቁጥር ብቻ አይደለም፣ እርሱ ያንተ የነጻነት ልክ ነው። ባቢሎን ቁጥሩን ስትጨምርልህ ደስ ይልሃል፣ ነገር ግን ያ ቁጥር ሲጨመር ያንተ የህይወት ሰዓት እየቀነሰ መሆኑን ረስተኸዋል። ከዚህ የገንዘብ ድግምት ለመውጣት ሲስተሙን መጥላት ብቻ በቂ አይደለም፣ የራስህ እሴት መፍጠር አለብህ። ሻታር ኢን ኒውዮርክ የንግስቲቱ ዳግም መገለጥ። በአይንህ ፊት ያለውን ትልቁ ሚስጥር ተመልክተህ ታውቃለህ? በኒውዮርክ ወደብ ላይ የቆመው ሐውልት የነጻነት ምልክት ነው ይባላል። ነገር ግን በሚስጥራዊው ዓለም እውነቱ ሌላ ነው። የሐውልት የጥንቷ ባቢሎን ንግስና የሰማይ አምላክ የምትባለው የኢሻታር ትክክለኛ ምስል ነው። 7ቱ ጨረሮች የያዘቻቸው ችቦና የለበሰችው ልብስ ይህ የነጻነት ሐውልት ሳይሆን የባቢሎን እናት ዳግም መገለጫ ነው። ባቢሎን አልጠፋችም። ከኤፍራጥስ ወንዝ ተነስታ ሮምንና ለንደንን አቋርጣ አሁን በአዲሱ ዓለም ማዕከል ኒውዮርክ ላይ ነግሳለች። ስሟ ተቀየረ እንጂ ምልክቷ በዓለም ፊት በኩራት ቆሟል። ኢትዮጵያ ዘ ሰርቫይቨር የማትሪክሱ ብቸኛ ተቃዋሚ። ለብዙ ዘመናት ይህን ሁሉ የባቢሎን ድግምትና ማትሪክስ የሰበረች አንዲት ሀገር አለች። ኢትዮጵያ። ዓለም በባቢሎን ሰዓት ስትሮጥ ኢትዮጵያ የራሷ ሰዓት አላት። ዓለም በባቢሎን ካሌንደር ስትመራ ኢትዮጵያ የራሷ 13 ወራት አሏት። ዓለም በባቢሎን ፊደልና ቋንቋ ስትግባባ ኢትዮጵያ የራሷ ሚስጥራዊ ፊደል አላት። ለብዙ ዘመናት ኢትዮጵያን የባቢሎን ፍሪኩዌንሲ እምቢ ያለች ብቸኛዋ ደሴት ናት። ለዚህ ነው ታሪኳ እንዲደበቅ በችግርና በግርግር እንድትታመስ የሚደረገው። ምክንያቱም የኢትዮጵያ ናጋ እና ሀተታ የባቢሎን ትልቁ ዲኮደር ናቸው። ባቢሎን ሰውን ባሪያ ስታደርግ፣ ኢትዮጵያ ግን ሰውን በራሱ አእምሮ ነፃ ነው ብላ ታስተምራለች። አሁንስ መልሱን ለእናንተ ትቼዋለሁ። ከማትሪክሱ መውጫ መንገዱ
ዓለም የባቢሎን ድራማ ሰለባ ስትሆን አንተ ግን ዛሬ እውነቱን አውቃል። ባቢሎን በዙሪያህ ናት፣ በስልክህ፣ በገንዘብ አልፎም በአስተሳሰብ ውስጥ። ነገር ግን ልትቆጣጠር የምትችለው ንቃተ ህሊናህን ወይም ዩር አቴንሽን ስትሰጣት ብቻ ነው። ከዚህ ድግምት ለመውጣት የመጀመሪያው እርምጃ ማወቅ ነው። በታሪክ ላይ ተጨማሪ እውቀትን ለመገብየት ላይክና ሰብስክራይብ ማድረገውን አይርሱ። አብራችሁን ስለነበራችሁን እናመሰግናለን።